እንግዲህ እስቲ በአንድ አስገራሚ እውነታ እንጀምር። በዓለማችን ላይ ከ50 ሚሊዮን በላይ አህዮች አሉ። አዎ 50 ሚሊዮን። ይህ ቁጥር ብቻውን ምን ያህል ትልቅ ሚና እንዳላቸው ያሳያል። ግን ስለ እነዚህ እንስሳት ያለን አመለካከትስ? አብዛኛው ጊዜ ትንሽ እንዳልሆነ ነው። እናም ዛሬ በትክክል ያንን የተለመደ ግንዛቤ ነው የምንፈታተነው። እሺ፣ አህያ ስንል መጀመሪያ ወደ አእምሮ የመጣው ምንድን ነው? አብዛኛውን ጊዜ ግትር፣ አእምሮ የሌለው፣ ቀርፋፋ አይደል? እነዚህ ቃላት ሁሌም አብሮ ይነሳሉ። ግን እውነታው ይሄ ነው ወይ? ሳይንስስ ስለዚህ ነገር ምን ይላል? እስቲ ጠለቅ ብለን እውነታው ምን እንደሆነ እኒ አዎ በድጋሚ እናውራው። ወደ 50 ሚሊዮን የሚጠጉ አህዮች በዓለም ላይ አሉ። ይህ ቁጥር ዝም ብሎ ቁጥር አይደለም። በተለይ በማደግ ላይ ባሉ ሀገራት ለሚኖሩ በሚሊዮን ለሚቆጠሩ ሰዎች የጀርባ አጥንት ናቸው ማለት ነው። እናም ስለ እነሱ በትክክል መረዳት ትልቅ ፋይዳ አለው። እና ስራቸው ጭነት መሸከም ብቻ እንዳይመስለን፣ በማደግ ላይ ባሉ አካባቢዎች ወሳኝ የጉልበት ምንጭ ናቸው። ወተታቸው ደግሞ ለላም ወተት አለርጂ ላለባቸው ሰዎች እንደ አማራጭ ያገለግላል። ሌላው ደግሞ ለኮዝሞቲክስና እንደ ኤጂያው ላሉ የባህል ሕክምናዎች ግብአትም ይሆናሉ። ኤጂያው ማለት ከአህያ ቆዳ የሚሰራ የቻይና ባህላዊ መድኃኒት ነው። ከዚህም በላይ እንደ የቤት እንስሳ እንዲሁም በእንስሳት እርዳታ በሚሰጡ ሕክምናዎች ውስጥ እንደ አጋር ሆኖ ያገለግላሉ። እሺ፣ እንግዲህ እስቲ ስለ አህዮች ካሉን የተለመዱ አመለካከቶች የመጀመሪያውን እንመልከት። አህያ ግትር ናት የሚለውን ሐሳብ ማለት ነው። እውነታው ግን ይሄ ባህሪ ግትርነት ሳይሆን እጅግ የዳበረ ጥንቃቄ መሆኑ ሲታወቅ ያስገርማል። ልዩነቱ የሚጀምረው ከመጡበት አካባቢ ነው። አሁን ፈረሶችን ብንወስድ ከሰፊ ሜዳዎች ነው የመጡት። ስለዚህ ከአደጋ ለማምለጥ ያላቸው ተፈጥሯዊ ምላሽ መሮጥ፣ በቃ እንደ ቀስት መፈትለክ ነው። አህዮች ግን ከበረሃማና ድንጋያማ ቦታዎች ስለመጡ አደጋ ሲያጋጥማቸው መጀመሪያ የሚያደርጉት ነገር ቆም ብለው ሁኔታውን መገምገም ነው። ዝም ብለው አይሽሹም። ስለዚህ ግትርነት ብለን የምንጠራው ባህሪ እምቢተኝነት አይደለም። ይልቁንም ለሕልውናቸው ወሳኝ የሆነና በአካባቢያቸው የተካኑበት ጥልቅ የአደጋ ግምገማ ስልት ነው። አደጋ መኖሩንና አለመኖሩን ለይተው እስኪያረጋግጡ ድረስ ንቅንቅ አይሉም። ይህ ደግሞ ግትርነት ሳይሆን ብልህነት ነው። ይሄ ገበታ ደግሞ የበረሃ ዝርያ መሆናቸውን የማይረጋግጥልናል። እንደሚታየው አህዮች ከፈረሶች በተለየ መልኩ ቀዝቃዛና እርጥበታማ የአየር ጸባይን የመለማድ አቅማቸው ዝቅተኛ ነው። በተለይ የሙቀት መጠኑ ከ10 ዲግሪ ሴልሺየስ በታች ሲሆን ዝናብ ወይም ከባድ ንፋስ ሲኖር መጠለያ ስር ብዙ ጊዜ የማሳለፍ ዝንባሌ ያላቸው። እሺ፣ አሁን ደግሞ ወደሚቀጥለው ነጥብ እንለፍ። ወደ ሚስጥራዊው የአህዮች ማህበራዊ ህይወት። ብዙ ጊዜ ብቸኛ እንስሳት እንደሆኑ ይታሰባል፣ ግን እውነታው በጣም የተወሳሰበና አስደናቂ ማህበራዊ ህይወት እንዳላቸው ነው። ማህበራዊ አወቃቀራቸው ደግሞ እንደየአካባቢያቸው ይለያያል። ለምሳሌ በደረቅ አካባቢዎች ከእናትና ውርንጭላ ጠንካራ ትስስር በቀር የላላ ቡድኖች ይፈጥራሉ። የአየር ንብረቱ መካከለኛ በሆነባቸው ቦታዎች ደግሞ በአንድ የበላይ ወንድ የሚመራ የተረጋጋ ቤተሰብ መሰል ቡድን ይመሰረታሉ። ይሄ ደግሞ በጣም ከሚያስገርሙ ነገሮች አንዱ ነው። የአህዮች ኩበት ከምር እንዲሁ ቆሻሻ ብቻ አይደለም። በቃ ግዛታቸውን ለሚያስተዳድሩ ወንዶች እንደ ፌስቡክ ገጻቸውን የሚያገለግለው መረጃ ሊያወጡበታል፣ ግዛታቸውንም ምልክት ያደርጉበታል። በጣም የሚገርም የመገናኛ ዘዴ ነው አይደል? አህዮች ደግሞ በጣም የቅርብ ጓደኞች ሊኖራቸው ይችላል። ጥንድ መተሳሰር የሚባለው ይህ ጠንካራ ማህበራዊ ባህሪ ሌላው መገለጫቸው ነው። አንድ አህያ ከሌላ አህያ ጋር ጾታም ሆና ዝምድና ሳይገድበው ለረጅም ጊዜ የሚዘልቅ ጠንካራ የጓደኝነት ትስስር ሊፈጥር ይችላል። የዚህ ትስስር ጥልቀት ምን ያህል እንደሆነ ለማሳየት ከጥናቱ ላይ የተወሰደ አንድ አረፍተ ነገር አለ። እንዲህ ይላል: የተሳሰሩ አህዮች ሲለያዩ ከፍተኛ የሆነ ጭንቀት፣ የምግብ ፍላጎት ማጣት እና መክሳት ሊያጋጥማቸው ይችላል።
አስቡት እስቲ። የማለት እኮ ስሜታዊ ጥልቀታቸው ከምንገምተው እጅግ የላቀ ነው ማለት ነው። እሺ አሁን ደግሞ አእምሯቸው ቀላል ነው የሚለውን የተለመደ አስተሳሰብ እንፈታተን። ምክንያቱም የአሁሽ የማሰብ ችሎታ ከምንገምተው በላይ እጅግ የተወሳሰበ እና አስደናቂ ነው። ይህ አዲስ ግንዛቤ እንዲሁ በአጋጣሚ የመጣ ነገር አይደለም። ይህ የሚታየው ስዕል እንደሚያሳየው ሳይንቲስቶች ከ3000 በላይ ጥናቶችን ከመረመሩ በኋላ 75 ቁልፍ የሳይንስ ጥናቶችን በመገምገም የተገኘ ጠንካራ ማስረጃ ላይ የተመሰረተ ነው። የማስታወስ ችሎታቸውን ለመፈተን የተደረገ አንድ ቀላል ሙከራን መልከት። መጀመሪያ የሚወዱትን ምግብ ያሳዩአቸዋል። ከዛም ምግብን ከእንቅፋት ጀርባ ይደብቁታል። አህያ የት እንዳለ አስታውሳ እንቅፋቱን ዞራ ማግኘት አለባት። ይህ ሙከራ ምን ያሳያል? አህዮች የቦታ መረጃም በአእምሯቸው መመዘገብ፣ ማቆየት እና መልሶ ማስታወስ እንደሚችሉ ነው። ይሄ ደግሞ ሌላ አስገራሚ ግኝት ነው። በአንዳንድ የአእምሮ ፈተናዎች ላይ በቅሎች ከወላጆቻቸው ከፈረስም ከአህያም የተሻለ ውጤት ያስመዘግባሉ። ይህ ክስተት በሳይንሱ የውልድ ጥንካሬ ወይም ሃይብሪድ ቪገር በመባል ይታወቃል። ይህም ማለት ከሁለት ተለያዩ ዝርያዎች የተወለደ እንስሳ ከወላጆቹ የተሻለ ባህሪ ሊያሳይ ይችላል ማለት ነው። እንግዲህ ይሄ ሁሉ የሳይንስ ግንዛቤ ለምን አስፈለገ? እነዚህን ነገሮች ማወቃችን ለእኛ ምን ይጠቅመናል? ይህ የመጨረሻው ክፍል ሁሉንም ሐሳቦች ከእንስሳት ደህንነት ጋር በማያያዝ መልስ ይሰጠናል። አህዮች ህመምንና ጭንቀትን በመደበቅ በጣም ይታወቃሉ። ስሜታቸውን በቀላሉ አያሳዩም እና ይሄ ባህሪያቸው የህመምና የጭንቀት ምልክቶችን ለማወቅ እጅግ አስቸጋሪ ያደርገዋል። ስለዚህ ባህሪያቸውን በተሳሳተ መንገድ መረዳት ለጤንነታቸው ቀጥተኛ የሆነ አደጋ ሊያስከትል ይችላል። በቃ አንድ አህያ በህመም እየተሰቃየ ሊሆን ይችላል፣ ነገር ግን ላናውቅላት እንችላለን ማለት ነው። ደህንነታቸውን በትክክል ለመለካት ሳይንስ የተለያዩ ዘዴዎችን ይጠቀማል። ለምሳሌ የፍርድ አድሎ ምርመራ የሚባል ሙከራ አለ። በዚህ ሙከራ አሻሚ ሁኔታ ሲገጥማቸው እንዴት እንደሚወስኑ ይመረመራል። እስቲ አስቡት፣ አንድ ሳጥን ምግብ ሊኖረውም ላይኖረውም ይችላል። አህያዋ ብሩህ አመለካከት ካላት ሳጥኑን ለመክፈት ትሞክራለች። ተስፋ የቆረጠች ከሆነ ግን አትሞክርም። ይህ ስሜታቸውን በትክክል ለመረዳት ይረዳል። እና ይህ ከጥናቱ የተወሰደ የመዝጊያ ጥቅስ የዚህን ሁሉ ጥረት ግብ ያጠቃልላል። ስለዚህ ዝርያ ትልቅ ዕውቀት ማግኘታችን አህዮች ከፍ ያለ ሰብአዊ ክብር እና ለደህንነታቸው የሚደረግ ጥንቃቄ እንዲያገኙ ያስችላቸዋል። ከፍ ያለ ሰብአዊ ክብር እና ጥንቃቄ፣ ነጥቡ ይሄ ነው። ስለዚህ ወሳኙ ነጥብ ይሄ ይመስለኛል። አህዮች ይህን ያህል የተወሳሰበ ባህሪና አእምሮ ካላቸው ስለ ሌሎች እንስሳትስ ምን ያህል የተሳሳተ ግንዛቤ ይኖረን ይሆን? ይሄ ሁላችንም ልናስብበት የሚገባ ጥያቄ ነው።